ምርታማነት ኤክስፐርቱ ከዚህ ላይ ንጽጽር ማየት አለበት ነው የኛ አሰራራችን። ምንድነው ንጽጽሩ? በዚህ በመስመር የተዘራውና በአጠጣጥ ዘዴውና በብተና የአካባቢ ዝርያውን ያው ናሙና ወስደን የፕሮዳክቲቪቲ ሬቱንም እንዲሁ የዚህና አካባቢ መስራት አለብን የሚል አናሊሲስ አለን። ወደፊት ከዚህ ላይ ናሙና ወስደን የስንዴ ምርታማነት እንደስቴ ምን ያህል ነው እንዴ በዚህ አካባቢ ያለውንም ያው በአናሊሲስ ወስደን የምርታማነት ሬቱን ያኛው አሁን በብተና የምንሰራው እንደ ኮንትሮል የሚባለው ነው። ካልቸራሊ አርሶ አደሩ እየተጠቀመና እየተገበረ ያለው ነው። ይሄኛው ደግሞ በዘመናዊ አሰራርም ስለሆነ ዘመናዊ አጠጣጥ ጨምረንበት ሙሉ ፓኬጅ ፈጽመንበት በዚህ ያለውን የትግበራ ስታንዳርድ እንግዲህ ንጽጽሩን ስፔሻሊ አሁን ይሄ ስታዩት አንድ ሰርቶ ማሳያ ኦብዘርቭ ሲደረግ በይታይ የይልድ ፕሮዳክቲቪቲ እና የዚህ ስፓይክል የሚባለውን ወይም ሄዱን የሚወስነው ከዚህ ከድገቱ ነው የሚወስንና ይሄን መገመት ይቻላል። አንዱ ኦብዘርቬሽን ገምተን ነው። መጨረሻው ግን ዋናው የይልድ ፕሮዳክቲቪቲ ሬት መሰራት አለበት። 60 70 አይዘር እስከ 80 ሌላው እነ ብራዚልም ያለቡበት አካባቢ ላይ ሊደርስ ይችላል። እንግዲህ አምና መስኖን ቀምረው 52 እና እዚያ በላይ ፐርሰንት አካባቢ በኩንታል ፐር ሄክታር የተገኘበት ሁኔታ አለ። ይሄ ግንኛ አሁን ስናየው በዚህ ሬቱ ወደ 67 ኩንታል ፐር ሄክታር የሚገኝበት አናሊሲስ ይሆናል። ይሄ ግን አንድ የምርምር አካል ነው። ግብርና መሰራት ካለበት በሙያ በዚህ ልክ ነው እየተለካ እንጂ በደመ ነፍስማ አሁን አርሶ አደሩ እየተገበረው ነው ያለ። ስለዚህ ሰውንም አትራክቲቭ ማድረግ የቻለ የተማረውንም ሌላውንም አካባቢ መቀልበስ የቻለ በአሰራርና በልኬታ የዘር መጠኑን የማዳበሪያ መጠኑን ሌላውን በዚህ ልክ ያው ለማሳየት ጥረት ተደርጓል። ስፔሻሊ የበጋ መስኖ ስንዴው በዚህ ልክ ያው ሌላው አካባቢ ልጫ ግንዳጠመ መዝለዚያ እየሰፋ ስለሆነ እዚህ መስኖም ላይ ተሰራ ያለውን ስራ የከተማ ነዋሪው ሌላውም
መቀልበስ የቻልንበት ዓመት ነው። ያው ከመቀመጥ እንደዚህ ብንንቀሳቀስ ብለን ቆርጠን ወደ ስራ ገብተናል። በዚህ ልክ ለውጦቹን ማየት መቻላችን ትልቅ ነገር ነው። እዚህ ላይ የተቋም ኃላፊዎችና እዚህ ላይ ያለው ቅንጅታዊ አሰራር የተሻለ ነው ብሎ መውሰድ ይቻላል። ያው የሚቀርበውን ነገር ሁሉ ስንጠይቅ ነው የሚል አካልም የለም። በዚህ በቅንጅት ነው የተሰራና ያው ከሌላው ከተመልካቹ ደግሞ አስተያየቶች ካሉ እንቀበላለን። በእኛ በኩል እናመሰግናለን። ቴንክ በየትኛው እንግዳ ስታልፉ ደግሞ
ባላችሁበት ለቀረጻ ስለምንፈልገው ቀስ እያላችሁ ታልፋላችሁ። አሁን ወደ ቢሮ ነው ቀጥታ የምንሄድ። ቀጣይ ስልጠናዎችን አዘ ወደ ሀብት እየገባችሁ በቃ ቀስ ብላችሁ አሪፍ መስመር ያዙ እናንተ መስመር